ገብርኤል ማለት ሰውና አምላክ ማለት ነው። ሊቀ መላእክት ቅዱስ ገብርኤል የእግዚአብሔርን ዙፋን መንበረ ጸባዖትን ከሚሸከሙት አራቱ ኪሩቤል አንዱ ገጸ ሰብ ሲሆን ገጸ ሰብ የሚባለው ሊቀ መላእክት ቅዱስ ገብርኤል ነው። ቅዱስ ገብርኤል በኪሩቤልና አርባብ በተባሉ መላእክት ላይ ተሹሞ የሚኖር ብርሃናዊ መልአክ እንደሆነ ታላላቅ የቤተ ክርስቲያን ሊቃውንት ይናገራሉ። ሊቀ መላእክት ቅዱስ ገብርኤል ከኪሩቤል አንዱ ስለሆነ ቅሩበ እግዚአብሔር አሐዜ መንጦላይት ሰዓሌ ምሕረት በመሆኑ እኔ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ ሲል ተናግሯል። ዘወትር ቅዱስ ገብርኤል በእግዚአብሔር ፊት ስለሚቆምና ለሰው ልጆች ምሕረት ስለሚለምን ወዳጆቹን ከመከራ ሥጋና ከመከራ ነፍስ የሚጠብቅ መልአክ ነው። ሊቀ መላእክት ቅዱስ ገብርኤል በመጀመሪያ ጊዜ ማይበረ መላእክትን እንኳን ሳይቀር ያረጋጋ መልአክ በመሆኑ መልአከ ሰላም ይባላል። ባንተ የታገዘ አንተ የልብ ወዳጅ ካንተ ጋር ነኝ ጉዳይ አንተ የኔ ድጋፍ ካንተ ጋር ነኝ ጉዳይ አበርታኝ ገብርኤል በምድር በሰማይ ምስራች አሰማኝ ናንዴን ካለ ቅዱስ ገብርኤል ሆይ ከጭንቅና ከመከራ ለማውጣት የተላእክ መልአክ ነህና ሰለስቱ ደቂቅ በእሳት ጉድጓድ በተጣሉ ጊዜ ክንፎችህን ጋርደ ከመቃጠል እንዳዳንካቸው እኔንም አገልጋይህን በረድኤት ኃይል አድነኝ። ሰላሜን አብስረኝ። ልዳን ላመስግን አባቴ